እስቲ ይሄንን ጉድ ተመልከቱት። ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔም ፍትህ ለአረካ አቡነ ገብረ መንፈስ ቅዱስ፣ ፍትህ ለአረካ ኦርቶዶክሳዊ። ታዋቂዋ ቲክቶከር ዩቲናስ እንግዲህ ኦርቶዶክስ እንደሆነች ስለ ንስሐ ማሰብ ምን ጀምሮ ንስሐ አባት የሌለ ንስሐ አባት ምን እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም የተወደዳችሁ የባሮስ ቲዩብ ቤተሰቦች ሁላችሁም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬም እንደተለመደው አዳዲስ መረጃዎችን ይዤላችሁ መጥቻለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት የላይክ ምልክቱ መጫን እንዳይረሳ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። ስለ ዩቲና አንዳንድ መረጃዎችን ይዤላችሁ መጥቻለሁ። ብዙዎቻችሁ ሶሻል ሚዲያ ላይ ተመልክታችኋልና ጥያቄ የፈጠረባችሁ ይመስለኛል። እሱን ትክክለኛ ምላሹን ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ፍትህ ለአረካ አቡነ ገብረ መንፈስ ቅዱስ፣ ፍትህ ለአረካ ኦርቶዶክሳውያን። አንገት ላይ ማተብ አስረህ ይህንን ቪዲዮ ሼር ሳታደርግ የምታሳልፍ ከሆንክ አንተ የቤተ ክርስቲያን ጠላት ነህ። አንቺም የቤተ ክርስቲያን ጠላት ነሽ። የቤተ ክርስቲያን ጉዳይ ይመለከተኛል የምትል ከሆንክ ይህንን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ለዓለም አድርሱት። በወላይታ ሀገረ ስብከት በአረካ አቡነ ገብረ መንፈስ ቅዱስ ገዳም መንግስት የቤተ ክርስቲያን 5 ሄክታር ያህል ቦታውን ወስዶ ለሌላ ግለሰብ እየሰጠ ይገኛሉ። ስለዚህ የአረካ ኦርቶዶክሳውያን ካህናት፣ ዲያቆናት፣ ምእመናን ሁሉም ወጥተው አረካ ከተማ ላይ ሰላማዊ ሰልፍ እያደረጉ ይገኛሉ። እኛም ከነሱ ጎን መቆም አለብን። ያለ ምንም ማስረጃ ያለ ምንም መረጃ ዝም ብሎ እንዴት የቤተ ክርስቲያን ቦታውን ተቀምጦ ለሌላ ግለሰብ እንዴት ይሰጣል? በአሁኑ ሰዓት የአረካ ኦርቶዶክሳውያን እየተደፈሩ ይገኛሉ። ቤተ ክርስቲያን ተደፍራለች። እኛ ኦርቶዶክሶች ለቤተ ክርስቲያን እንሞታለን እንጂ መቼም አንፈራም። በእኛ ዘመን ቤተ ክርስቲያን አትደፈርም። ቤተ ክርስቲያን አትዘጋም። የቤተ ክርስቲያን ይዞታ ለሌላ ሰው አይሰጥም። እኛ እኮ ቁጭ ብለን ቃል የምንሰማበት ቦታ ነው እኮ። እኛ ስንሞት የምንቀበርበት ቦታ እኮ ነው። እንዴት አንድ ግለሰብ ከህዝብ በልጦ እንዴት መንግስት ይሰጣል? ይሄ ኦርቶዶክስ ላይ የታቀደ ሴራ ነው። እስቲ ሁሌም ሌላ ሃይማኖት ሌላ ቤተ ክርስቲያን ተነክቶ ያውቃል? የለም። ሁሌ ኦርቶዶክስ ላይ ብቻ ነው። በመላው ዓለም ላይ የምትገኙ ኦርቶዶክሳውያን የአረካ ኦርቶዶክሳውያን ጎን እንድትቆሙ እንጠይቃለን። ሁላችሁም ለአረካ ኦርቶዶክሳውያን ድምጽ ነው። በእናታችሁ በማርያም በቃ መንግስት እጁን ከቤተ ክርስቲያን ያንሳ። ሼር፣ ኮፒ፣ ሪፖስት እያደረጋችሁ ለዓለም አድርሱት። ህግ አካል አሁንም ቤተ ክርስቲያኗን እየዘረፏት እየነጠቋት ይገኛሉ። የተዋሕዶ ልጆች ለቤተ ክርስቲያን ግድ የላችሁም። ይሄንን መልእክት 20-30 ጊዜ ሼር ኮፒ ሊንክ አድርጉት። ይሄ ላይ በኩል የምትመለከቱት በወላይታ ሀገረ ስብከት የምትገኝ የአቡነ ገብረ መንፈስ ቅዱስ የቤተ ክርስቲያን የይዞታ ካርታ ነው። ከዚህ 50 ካሬ ሜትር ለሌላ ቤተ እምነት እየሰጡ ይገኛሉ። ስለዚህ ለዚህ ድምጥ የሆኑትን እያሰሩትና እየደበደቡት ይገኛሉ። ስለዚህ ኦርቶዶክሳውያን ሁላችሁም ድምጥ ሁኑ። እኔም ፍትህ እሻለሁ። ቪዲዮ እንደተመለከታችሁት ነው። ፍትህ ለአረካ ኦርቶዶክሳውያን እያላችሁ ሁላችሁም ኮሜንት ላይ ጻፉ። ቦታው ተቆርጦ ለግለሰብ ሊሰጥ ነው የሚባል አንዳንድ መረጃዎች ወጥተዋል። ሁላችሁም ኮሜንት ላይ የገባችሁ ፍትህ ለአረካ ኦርቶዶክሳውያን እያላችሁ መጻፋችሁ እንዳረሱ። ጸሎቴ ቢሆን ለወረት ጎዶሎ ቢሆን የኔ እምነት ባረከኝ እኔ። እስቲ ይሄንን ጉድ ተመልከቱት። እስቲ ይሄን አያምርም? ሴት ልጅ የፈለገውን ልብስ ብትለብሽ ዘናጭም ሆነ ዓለም ላይ ውድ ያለውን ልብስ ብትለብሺ ነጠላ እንደምትለብሺው የሚያምርብሽ የለም። አቤት ነጠላ የምትለብሱ ሴቶች እንዴት እንደሚያምርባችሁ በመድኃኒዓለም። ታዋቂዋ ቲክቶከር ዩቲናስ እንግዲህ ኦርቶዶክስ እንደሆነች የተለያዩ ሚዲያዎች ላይ እየተሰራጨ ይገኛል። ይሄ በፍጹም ሐሰት ነው ማለት ነው። እሷም እንግዲህ እዚህ ጋር በኮመንት እንደዚህ እንደገለጸችው ቪዲዮ እየሰራች ነው ያለችው የቴዲ አፍሮ ዘፈን ሼም ኤንድ ፈር የሚለውን ማለት ነው። ከሲሳይ ጋር ሆነው ክሊፑን ነው እየሰሩ ያሉት እንጂ በፍጹም እምነቷን አልለቀቀችም። ይሄ የተሳሳተ መረጃ መሆኑን እንግዲህ ለሁሉም ሰው ሼር ኮፒ ሊንክ በማድረግ አድርሱ። መረጃዎቹ እንደተመለከታቻቸው ነው። የብዙዎቻችሁ ጥያቄ ተመልሷል ብዬ አስባለሁ። አንድ ብላቴን የተናገረችውን አንድ መልእክት አሰምቻችሁ እንመለስ። አንድ ደቂቃ ስጡኝ። በመቀጠል ጓደኞቻችሁ ሜንሽን እያደረጋችሁ ንስሐ እንግባ እያላችሁ ጻፉላችሁ። ሲቀጥል ይህን ቪዲዮ እስከ መጨረሻ እዩት። የምር ታተርፉበታላችሁ። አባዬ ወይ ልጄ ዛሬ እኮ በመሜ ምን እንዳየሁ ልንገርህ። ምን አየሽ? እግዚአብሔር ወደ ምድር ሲመልሳቸው ከዛ በኋላ መንገድ ላይ ቆመው ሰው ሁሉ እግዚአብሔርን ይቅር በለኝ ይቅር በለኝ ይቅር በለኝ ይቅር በለኝ ይቅር በለኝ እያሉ አየሁ። እግዚአብሔርስ ምን አላቸው?
የማልመጣ መስሏችሁ ነበር አለ። እግዚአብሔር እንግዲህ ሰላሙን ያምጣል። አሜን። እግዚአብሔር ግን እውነት የእውነት እግዚአብሔር ወደ ምድር የእውነት ይመጣል እንዴ? አዎ ኢንሻ ጊዜው ሲደርስ መምጣቱ አይቀርም። ምናልባት ጊዜው ደርሶ ይሆናል እንዴ? እንጃ ስለ ንስሐ ማሰብ ምን ጀምሮ ንስሐ አባት የሌለ ንስሐ አባት ምን ይዘው ያለን ደግሞ እየደወለ የምናስታውሳቸው ንስሐ ውስጥ ያለውን ሰላም ማጣት ያስጨንቃል። አይበቃም ማለት ከዚህ በላይ ወዲህ ልንኖር እንደው ከተሸከምነው የኃጢአት ሸክም እናልፈውስ ዛሬ ነገ እያልን እኮ ሞት በራችን ላይ ከቆመ ቆይ እጅግ እኮ ነው የሚገርም። ንስሐ ማለት እኮ በነፃ ለምንቀበለው የጌታችን ስጋና ደም በር እኮ ሰው እንዴት በነፃ ለተሰጠ የሞት መድኃኒት ነው? ምንድን ነው ማለት ምን አይነት አዚም ቢይዘን ነው እንደዚህ? መቼ ነው ስለ ንስሐ ማሰብ ምን ጀምረው? ቅዱስ ጳውሎስ እንዳለው የመዳን ቀን ዛሬ ነው እንዳለ ለመዳን ዛሬ የምንጠቀምባት ዛሬ የምንተገው ይህንን ማሰብ አለ። ለወንድማችን ቃልዎት ያሰማልን። ስለ ንስሐ አንዳንድ መልእክቶችን አስተላልፎልናል። የመዳን ቀን ዛሬና ከዛሬም አሁን ይላሉ አባቶችና ንስሐ ያልገባችሁ ንስሐ ግቡ ላለው ለዛሬ ይዤላችሁ የመጣሁት መረጃዎች እኚህን ይመስላሉ። በቀጣይ አዳዲስ መረጃዎች እንገናኛለን። እስከዛች ቸር እውነተኛ ሰላም ያለው ከቤት ነው። እውነተኛ ሰላም